ሰላም ሰላም ጤና ይስጥልን ለስፖርት አፍቃሪያን በሙሉ ማስተር መኩ ነኝ። ደረታችንን ሊያሳድግልን የሚችሉት እንቅስቃሴዎች ለጀማሪዎች ብቻ ይዤ መጥቻለሁ። ይህንን እንቅስቃሴ ሲያደርጉ እኔ የሰራሁት ኪሎ ጨመር አድርጌ ነው። እናንተ ደግሞ ኪሎን በመቀነስ ሴቱን በማብዛት ድግግሞሹን በመጨመር እንቅስቃሴውን ማድረግ ይችላሉ። ኑ አብረን በጋራ እንለወጥ፣ ፊት እናርግ። ስፖርት ለጤንነት፣ ስፖርት ለሰላም። ነገር ግን ሰላም ለስፖርት አፍቃሪያን በሙሉ ማስተር መኩ ነኝ። ደረታችንን ሊያሳድግልን የሚችሉ እንቅስቃሴዎች ለጀማሪዎች ብቻ ይዤ መጥቻለሁ። እዚህ በምስሉ ላይ የምትመለከቱት እንቅስቃሴዎችን እኔ ኪሎ በመጨመር ነው የሰራኋቸው። እናንተ ደግሞ ኪሎን በመቀነስ አሊያም ደግሞ ከኔ የበለጠ ኪሎን በመጨመር እነዚህን እንቅስቃሴዎች ሴቱን ወይም ደግሞ ድግግሞሹን በመጨመር እንቅስቃሴ ቢያደርጉ ቆንጆ ለውጥ ሊመጣ ይችላል። ነገር ግን ይህን እንቅስቃሴ ሲያደርጉ መጠንቀቅ የሚገባዎት ነገር አለ። ይህን እንቅስቃሴ ሲያደርጉ በተለይ ጀማሪ ከሆኑ ባለሙያ ወይም ደግሞ አሰልጣኝ አጠገቦት ቢቆም ወይም ደግሞ ሰፖርቲንግ ኃይል ያስፈልጋል። ብቻውን ባትንቀሳቀሱ፣ ሰፖርት ባታደርጉት ይመከራል። እንደ መጀመሪያ ጊዜ አሰልጣኝ ከጎናችሁ ቆሞ እንቅስቃሴ ብታደርጉ በአጭር ጊዜ ለውጥ ይመጣል። በተረፈ ይህን ስራዬን ከወደዳችሁልኝ ላይክ፣ ሰብስክራይብ እንዲሁም ደግሞ ማሻሽለው ነገር ካለ ደግሞ ኮሜንት ብትጽፉልኝ መልካም ነው ብዬ አስባለሁ። ወዳችኋለሁ። ሀገራችንን ሰላም ያደርግልን። ይመቻችሁ። ይህን እንቅስቃሴ ሲያደርጉ መጠንቀቅ ያለብዎት ነገር ብቻውን ባይሞክሩት አሪፍ ነው።